ሰላም ጤና ይስጥልኝ ቤተሰቦቼ። ዛሬ ሁላችንንም የሚያሳስበን ግን ደግሞ በግልጽ ለመናገር የምንፈራበትን ጉዳይ እናያለን። እሱም ለመወደድ ያለን ከፍተኛ ጉጉት ነው። ለምንድነው ሰዎች ፍቅርና አድናቆት ይህን ያህል የሚያስፈልገን? ለምንድነው ሰዎች እንዲወዱን ስንል ማንነቴን የምቀይረው? ለመወደድ የምንፈልገው ለምንድነው? ለመወደድ መፈለግ እንደ ሰው ተፈጥሯዊ ጉዳይ ነው። ምክንያቶቹ ደግሞ ህልውናችን ነው። ገና ህፃን እያለን ለመኖር የቤተሰቦችን ፍቅር፣ እንክብካቤ ያስፈልገን ነበር። ያ ስሜት አድገንም አብሮን ይቀጥላል። ከተወደድኩ ሰላም ነኝ፣ ካልተወደድኩ ግን አደጋ ላይ ነኝ የሚል የአይምሮ ፕሮግራም ይኖረናል። የራሳችን ዋጋ ብዙ ጊዜ ዋጋችንን የምንለካው በሰዎች ፍቅር፣ ሰዎች ለኛ ስላላቸው ፍቅር ተመክተን በሰዎች እይታ ልክ ይሆናል። ሰዎች ሲያደንቁን ትልቅ ዋጋ ያለን ይሰማናል። ሰዎች ሲተቹን ግን ዋጋ ቢስ እንደሆንን እና ዋጋ እንደሌለን እናስባለን። ይህ ትልቅ ስህተት ነው። ሰዎች እንዲወዱን ስንል የምንገባበት ትልቅ ወጥመድ አለ። ሰዎች ደስ ለማሰኘት መሞከር። ሰዎችን እንዳይጠሉን ስንል አይሆንም ማለትን እንተዋለን። ወይም አይሆንም፣ እኔ አልችልም፣ ይሄን አላደርግም፣ ይሄ እኔ አይመቸኝም ማለትን እንፈራለን። የራሳችንን ስሜት እየጎዳን ሌሎችን እያስቀደምን የራሳችንን ፍላጎት የራሳችንን እቅድ እየተወን ለሰዎች መኖር እንጀምራለን። ሰዎችን ለማስደሰት የኛ ዓላማ ይሆናል። ነገር ግን እውነታው ሁሉም ሰው እንዲወድህ ወይም እንዲወድሽ ማድረግ አንችልም። ሌሎችን ለማስደሰት በመከረሽ ቁጥር ራስሽን ታጭዋለሽ። እውነተኛ ፍቅር ከየት ይጀምራል ብለሽ ራስሽን ጠይቂ። ታዲያ መፍትሄው ምንድነው? ራስ መውደድ። አንቺ ራስሽን ሳትወጂ ሌላው እንዲወድሽ ወይም ሌሎች እንዲወዱን መጠበቅ። ራስን በድክመቶችሽ በጥንካሬዎችሽ ሙሉ በሙሉ እንደሆንሽ ተቀበይ። ከፈጣሪ ጋር ያለን ግንኙነት ማሳደግ። ከፈጣሪ ጋር ያለሽን ግንኙነት ማሳደግ። የሰው ፍቅር ተለዋጭ ነው። ሁልጊዜም ዛሬ ወደደሽ ነገ ሊጠላሽ ይችላል። ነገር ግን የፈጣሪ ፍቅር ቋሚ ነው። በፈጣሪ ዘንድ ያለሽን ዋጋ ሳታውቂ የሰው ፍቅር ጥማትሽን ይቀንሳል። ፈጣሪ ሁልጊዜም የፈጠረን አምላክ ከኛ ጋር እንደሆነ ዘላለም እንደሚወደን አስቢ። ዋጋሽን በሰው እጅ አታድርጊ። ዋጋሽን ሰው በወደደሽ ልክ፣ ሰው በጠላሽ ልክ አታስወድጂ፣ አታስረክሺ። አንቺ ውድ የሆንሽው ስለተወደድሽ ሳይሆን ፈጣሪ በሚገርም ሁኔታ ስለፈጠረሽም ነው። ሰው ወደደሽም ጠላሽም አንቺ ሁልጊዜም ብቁና ቆንጆ ተወዳጅ ሁሉ ነገር የሚገባሽ ፍጡር ነሽ። ቤተሰቦቼ ለመወደድ መፈለግ ስህተት አይደለም። ነገር ግን ፍቅርን ፍለጋ ማንነታችንን ማጣት የለብንም። እናንተስ ሰዎች እንዲወዳችሁ ስትሉ የከፈላችሁት መስዋዕትነት አለ ወይስ ራሳችሁን መውደድ ጀምራችኋል? ኮሜንት ላይ እናውራ። ቪዲዮ ላይክ እና ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ።